አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክብራትና ክብራን የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በሳሊ ፈርኒቸር ይዘንላችሁ የመጣነውን ምርጥ ምርጥ የቤት እቃዎች እናሳያችኋለን እና በዛ መልኩ ወደቀው ይሄ ዛሬ ይዘንላችሁ የመጣነው ፋና ጽድት ያለ አራት ተከፋች ተደራቢ ከርብ ያለው አልጋና ቁምሳጥን ይዘንላችሁ ቀርበናል። ይሄ እንደምትመለከቱት ዛሬ ላይ ሶስት መደርደሪያ ያለው ነው። ሶስት መደርደሪያ ያለው እዚህ ጋር መጠቀም ትችላላችሁ። እሱ ሰፋፊ ነው። ሁለት እንደገና ይሄ ደግሞ ለኮምፈርት ከላይ ላለ ነገር ብርድ ልብስ አንሶላ ምናምን የሚሆን ነው ማለት ነው። እንደምትመለከቱት ይሄኛው ደግሞ ይኸው እዚህ ጋር ባለ ሁለት ነው። ለትልልቅ ኮምፈርቶች የሚሆን ሁለት ተከፋች ነው። በእንዲህ አይነት መልኩ ዋና ጽድት አድርገን ሰርተነዋል የምንላችሁ። ይሄ ደግሞ መሀሉ ሁለት ተከፋች ነው። እንደምታዩት ዋና ጽድት ያለው እዚህ ጋር አበያ ቶብና ጀለቢያ መስቀያ ነው። ከስርም ደግሞ እንደምትመለከቱት ሰፊ ነው። ለሌሎች ነገሮች ማስቀመጫ ይሆናል ማለት ነው። ዋና ጽድት አድርገን የሰራነው። እዚህ ጋር ደግሞ እንደዚሁ የዳረኛው ተመሳሳይ ነው። በእንዲህ አይነት መልኩ ሰርተነዋል። ዋና ጽድት ያለ ነው ማለት ነው። እናንተ ምን እንስራላችሁ ነው የምንለው። የምንገኘው ወሎ ኬሚሴ እንገኛለን ማለት ነው። ይሄንኛው ዳር ላይ አምስተኛ አለው ማለት ነው። እና እቺ ደግሞ ለሽቶ ለምናምን ማስቀመጫ ለተለያዩ ነገሮች ለኮስሞቲክስ ማስቀመጫ ነው። እንደምትመለከቱት ተንሸራታች ናት። ፋና ጽድት ያለች ናት ማለት ነው እንደምትመለከቱት። እና እዚህ ጋር ሶስት መሳቢያዎች አሉት። ፋፋ ያለ ሶስት መሳቢያ አለው። ዋና ጽድት አድርገን የሰራ ነው። እንደምታዩት የሚጃወታል ወጥቶ መያዝ የሚባል ነገር የለውም። እንደ አይነት መልኩ ሰርተናል ማለት ነው። ለእናንተ ምን መስራላችሁ የምንገኘው ወሎ ኬሚሴ ነው ብያችኋለሁ። እዚህ ጋር ደግሞ ሜትር ከ50 አልጋ ነው እንደምትመለከቱት። በጥቅልና ተርታን እንደነቀራ ነው። እዚህ ጋር ላይን አለው አብረና ማጥያ እንደፈለጋችሁ መዳየት ትችላላችሁ። እና ጽድት ያለ ነገር ነው ማለት ነው። እና ይሄን ሶስት ሁለት መሳቢያዎች በእንዲህ አይነት መልኩ ሰርተናል። ራስጌው ደግሞ በእንዲህ አይነት መልኩ ራስጌው ላይ መስታወቶች ሳይቀሩ አሉት። ተበታ አድርገን የሰራ ነው። በእንዲህ አይነት መልኩ ፍራሹ አንደኛው ፍራሽ ነው እና ፋርገነዋል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት አልጋው ላይ ተቀመጡ ጽድት ያለ ስለሆነ ወንበር አለው። የራሱ ተንቀሳቃሽ ወንበር ነው። እዚህ ላይ አረፍ ነው የምትሉት። እና ለእናንተ ምን መስራላችሁ። አልጋው ላይ ደግሞ ያለው ወንበሩ የተንቀሳቃሽ ነው። ላው ላይ ተያዛር ነው እና ጽድትና ጽድት ያለ ነው ማለት ነው። እዚህ ጋር ኦፍላይን አለው ማብሪያና መጥቻ እና እንደፈለጋችሁ መብራትም አይጠበቅባችሁ ማለት ነው። መኝታ ቤት ይሄንን መጠቀም ትችላላችሁ። እና ባይነክስ ሲቀጥል ደግሞ እንደምትመለከታት እቺ ኮስሞቲክስ ነች። ጥርትና ጽድት ያለች ኮስሞቲክስ ነች። በዚህ ጋር ሶስት መደርደሪያዎች ሽቶ ምናምን እና ቅባት ምናምን መደርደሪያዎች አሉት። በግራም በቀኝም አድርገን የሰራ ነው። እዚህ ጋር ደግሞ እንደምትመለከቱት ሶስት መሳቢያ ስድስት መሳቢያዎች አሉት ማለት ነው። ስለዚህ ስድስት መሳቢያዎች አላቸው። ዋና ከርት አድርገን የሰራ ነው። ለእናንተም እንስራላችሁ ነው የምንለው። እዚህ ጋር ደግሞ እንደምትመለከታት ይቺ ለየት ያለች ነገር ነች። ወንበር ናት። እዚህ ላይ አረፍ ብላችሁ ተዘጋጁና ከዛ ከጨረሳችሁ በኋላ ትገባላችሁ ማለት ነው። እና ፋና ጽድት ይቺ አታስታውቅም። አሁን ስትገባ በእንዲህ አይነት መልኩ ስለሆነ የምትገባው ምንም አታስታውቅም። ፋና ጽድት ያለ ስራ ነው። ለእናንተ ምን እንስራላችሁ ነው የምንገኘው ወሎ ኬሚሴ እንገኛለን። እናመሰግናለን።